ሰላም ጤና ይስጥልን የአድማጭ ተመልካቾቻችን የዕለተ ሐሙስ የሚያዝያ 30 2017 ዓመተ ምህረት የከሰዓቱን የግንባርና ወቅታዊ የድል መረጃዎችን ወደናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። አንድ ድርጅት አንድ መሪ የመፍጠሩ ጉዳይ ሁላችንንም ቁጭ ብድግ የሚያደርግ ጉዳይ እንደሆነ ይታወቃል። ሂደቱ ምን ላይ እንደሆነ የወከልናቸው ሰዎች ይፋ ሳያደርጉት አንዳንዶቹ ራሳቸውን ውስጥ አዋቂ ለማስመሰል እንዲተባለ እንዲያተባለ በሚል የማይጠቅም ንትርክ ሊፈጥሩልን ሲዳዳቸው እያየን ነው። ድርጅት መሰረታው የሚሊዮኖችን ዕጣ ፈንታ የሚወስን እንደመሆኑ ሚሊዮኖች በጉጉት ቢጠብቁት የሚገርም አይደለም። ነገር ግን ከአራቱም የአማራ ግዛት ተሰባስበው ድርጅት እንዲመሰረቱልን ወክለን የላክናቸው መሪዎቻችን ትግሉን አሁን ያለንበት ድረስ በታማኝነትና በቁርጠኝነት የመሩ ዋናዎቻችን ህይወታቸውን አሲዘው ከሞት ውጭ መክፈል ያለባቸው ሁሉ ከፍለው ታማኝነታቸውን አረጋግጠውልናል። ትግሉን በታማኝነት እዚህ እንዳደረሱት ሁሉ ወቅቱ የሚጠይቀውን አንድ ድርጅት የማዋለድ ታሪካዊ ኃላፊነቱንም ለነሱ መተው ጠቃሚ ነው። መሬት ላይ ላለው ታጋይም ትልቅ ውለታ ነው። የዚህ አንድ ድርጅት ምስረታ ጉዳይ ከበደ መራው ዓለሙ ድርጅቱ የመመስረቱ ጉዳይ ለጥያቄ የሚቀርብ አይደለም። ይልቁንስ ማንኛውም የአማራ ጉዳይ ያገባኛል የሚል ሁሉ በሚመሰረተው አንድ ድርጅት የሚሰጠን ማንኛውም አይነት ድርጅታዊ ተልዕኮ ለመቀበል ራሳችንን ማዘጋጀት ይጠበቅብናል። በሞት ጥላ ስር ተረማምደው ትውልዱን ከጥፋት ለማዳን የማይከፈለውን ሁሉ ከፍለው ለኛ ትውልድ ማታገያ ድርጅት ሊያበረክቱልን እየደከሙ ያሉ መሪዎቻችን የሚሰጡንን ማንኛውም ተልዕኮ ለመፈጸም ከመዘጋጀት ውጪ የሚያሳስበን ነገር ሊኖር አይገባም ብሏል አርበኛ ጥላውን አበጀ ከሜዳው። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር አንዳቤት ብርጌድ በቅርቡ አዲስ አደረጃጀትን ከፈጠረ በኋላ እንደ ንስር ታድሶ ለአገዛዙ አራዊት ሰራዊት አስፈሪ ሆነው በሻለቃ ተክሌ መልሰውና በሻለቃ ሎንግ እየተመራ መልካም ስራዎችን እየከወነ ይገኛል። በትናንትናው ዕለት ከአንዳቤት ወለሽ ምስራቅ አቅጣጫ ወደ ሙቀጭ እንቅስቃሴ ያደረገው የአገዛዙ አራዊት ሰራዊት ጥምር ጦር በአንዳቤት ብርጌድ ምንውጤ ተራራ ላይ ከማለዳው 3 ሰዓት ጀምሮ ከፍተኛ የሆነ ማጥቃት ተደርጎበታል። ወደ ሙቀጭ አልፎ ለመሄድ የተገደደው የአገዛዙ ወንበር አርዛሚ ወታደር ሁሉ ያልጠበቀውን ሽንፈት ተከናንቦ ወደ መጣበት ለመመለስ ተገዷል። በጥቅሉም የአገዛዙ አራዊት ሰራዊት እቅድ በፈለገ ውባንተ አባቶቹ የሻለቃ ሀብታሙ አጠቃ ልጆች ሽንፈትን በጸጋ ተቀብሎ በመጣበት ተመልሷል። አገዛዙ ቁሳዊም አካላዊም ኪሳራን ተከናንቧል። የሜጀር ጀነራል ውባንተ አባተኮር ተወርዋሪ ኃይል ፎገራ ላይ ወረታ ዙሪያ ጉማራ የተባለ ቦታ ላይ በተደረገ የደፈጣ ውጊያ የአገዛዙ አራዊት ሰራዊት ከተሽከርካሪ እስከ ወታደር ተደምስሷል። አገዛዙ በዚህ ሰዓት አለኝ ያለውን ኃይል ለመጠቀም ይሞክራል። ነገር ግን እንደማይሳካለት ሲረዳ ጭካኔውን በንጹሃን አማሮች ላይ እየፈጸመ ነው የሚገኘው። በጎንደር ምድር ባለፉት 2 ሳምንታት አገዛዙ የእድሜ ገደብ ሳይመርጥ ንጹሃንንም ጭምር በግድ እያፈሰ ወደ ማሰልጠኛ እያጋዘ ነው የሚገኘው። አንድ አገዛዝ የሞራል ውድቀት ሲያጋጥመው የሚፈጽመውን ድርጊት የአብይ ሸኔ አገዛዝ እየፈጸመው ይገኛል። አገዛዙ አማራን በአማራ ለማስመታት አማራን በጅምላ ወደ ወታደራዊ ማሰልጠኛ እያጋዘው ይገኛል። የአማራ ሕዝብም ይህንን ነውረኝነት የተላበሰ የአገዛዙን ስራ ወግድ ማለትና ህዝባዊ አመጽን ማቀጣጠል አለበት። በተመሳሳይ ገዢው የብልጽግና ቡድን ስልጣኑን እንዲታደጉለት አፍኖ ወደ ወታደራዊ ማሰልጠኛ እየወሰዳቸው የነበሩ ታዳጊዎች በፋኖ ነጻ መውጣታቸው ተሰምቷል። ፋኖ በወሰደው ልዩ ኦፕሬሽን ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ከነበሩት መካከል በቁጥር 21 የሚሆኑትን ማስለቀቁን መቻሉን ሚዲያችን ማረጋገጥ ችሏል። በወዴድ የበላይነት የሚዘወሩ የአገዛዝ ስርዓት የጤና እክል ያለባቸውንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በስራ ገበታቸው ላይ የነበሩ ወጣቶችን ከጎጃምና ጎንደር አካባቢዎች አፍኖ ወደ ብር ሸለቆ ውትድርና ማሰልጠኛ ጣቢያ እየወሰደ እንዳለ ነው ፋኖ ልዩ የሆነ እርምጃ በመውሰድ በታፋኞቹ ላይ ምንም ጉዳት ሳያደርስ ማስለቀቅ የተቻለ ተብሏል። ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ከነበሩት ታዳጊዎችና ወጣቶች መካከል በሰርጉ ማግስት የታፈነ ትምህርት ቤት ውለው ሲመለሱ የታፈኑና ለሕክምና ከጤና ጣቢያ ደርሶ ሲመለስ የታፈኑ እንደሚገኙበትም ነው በፋኖ ነጻ የወጡት ታዳጊዎች የተናገሩት። በተጨማሪም ከታፈኑ በኋላ ወደ ውትድርና ጣቢያ ሊወሰዱ መሆኑን ሲያውቁ ለማምለጥ የሞከሩ ታጋቾች በአሰቃቂ ሁኔታ መገደላቸውን በፋኖ ነጻ የወጡት ታዳጊዎች ጨምረው ገልጸዋል። ታዳጊዎችን ከሞት ጉሮሮ ፈልቀቁ ያወጣቸው የአማራ ፋኖ በጎጃም በ3ኛ ጎጃም አገው ምድር ክፍለ ጦር ስር ቢትወደድ መንገሻ ጀንበሬ ብርጌድ ሲሆን ታጋቾች አንዳች ጉዳት ሳይደርስባቸው ኦፕሬሽኑን በድል ማጠናቀቁን ነው ለማረጋገጥ የተቻለው። አገዛዙ ህዝባችን እንድንወጋ አፍኖ ወደ ውትድርና ጣቢያ ሊያስገባን ቢሞክርም በወንድሞቻችን ጥረት ከሞት ተርፈናል ያሉት ታዳጊዎቹ በሌሎች ቀጠናዎች ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ለሚገኙ ታጋጆች ፋኖ እንዲደርስላቸውም ጥሪ አቅርበዋል።
የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦርን ምት መቋቋም ያቃተው የአገዛዙ ኃይል ፋኖዎች ከተማ ሰርገው ገብተው እርምጃ ይወስዳሉ በማለት በፍራቻ የባጃጅ የትራንስፖርትና የህዝብ እንቅስቃሴ አግዶ ሲጠብቅ ቢውልም በተቃራኒው ከፍተኛ ወታደራዊ እውቀት ያላቸው ፋኖዎች ከአርባያ ማክሰኝት መንገድ ላይ በመጠበቅ አይቀጡ ቅጣት በመቅጣት የተቀረው ከ5 ኪሎ ሜትር በላይ ሮጦ ከተማ እንዲገባ አድርገውታል። በውጊያው የተለያዩ የጎንደር የበጋሻው ክፍለ ጦር አባላት የተሳተፉ ሲሆን ጥቃቱ የማዕከላዊ ጎንደር ዞን ምክትል ጸጥታ ኃላፊ ኤርሚያስ ቢራራን ወይም ጃምቦን ያነጣጠረ ሲሆን በጥቃቱ የነበረበት ተሽከርካሪ ተመቶ ከጥቅም ውጭ ሲሆን እሱ ለትንሽ አመልጧል ተብሏል። አንድ ዘራፊና ሆዳደር አምራር ለማስረፍ በሚል በርካታ ቁጥር ያላቸው መከላከያና የአድማ ብተና አባላት እንደ ቅጠል ምድር ላይ ረግፈው ቀርተዋል ሲል የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ታድሎ ደሴ ገልጿል። ይህ በእንዲህ እንዳለ የህግና የፍትህ አካላት ጋር ውይይት መደረጉን ፋኖ አሳውቋል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ስር 4ኛ ሻለቃ በሚንቀሳቀስበት በ5 ቀበሌዎች የሚገኙ የጎበዝ አለቃና የማህበራዊ ሸንኮ ኃላፊዎች ጋር ውይይት መደረጉን የክፍለ ጦሩ ህዝብ ግንኙነት መምሪያ አሳውቋል። በውይይቱ የመልካም አስተዳደር ችግሮችን፣ የፍትህ አሰጣጥ፣ ወንጀለኞችን የመመርመር በቁጥጥር ስር የማዋል እንዲሁም የመምከርና ወንጀልን የመከላከል መንገዶች፣ በማህበራዊ አገልግሎቶችና መሰረታዊ ልማቶች እንዲሁም በሌሎች ጉዳዮች ዙሪያ ውይይት ተደርጓል ተብሏል። የጦር መሳሪያዎቻችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲል የቀድሞ ምርኮኛና የአሁኑ ፊልድ ማርሻል ብርሃኑ ጁላ ተናገረ። ፊልድ ማርሻሉ ይህንን የተናገረው በመከላከያ ኢንተለጀንስ ቢሮ ከህዝብ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄደው የግምገማ መድረክ ላይ ነው። የቀድሞ ምርኮኛ የአሁኑ ከፍተኛ ወታደራዊ አዛዡ ብርሃኑ ጁላ የፋኖ የድል ጉዞ እየሰመረና በምትኩ ደግሞ የብልጽግና ጀንበር እየጠለቀች መሆኑን የተረዳ ይመስላል። ከአማራ ህዝብ ጋር እያደረጉት ባለው ጦርነት ሀገሪቱ አለኝ ከምትለው ጦር ጀምሮ እስከ መንደር ሚኒሻ ድረስ ዘመናዊ መሳሪያ በማስታጠቅ ያሰለፈው የነ ብርሃኑ ጁላ ቡድን በመቶ ሺዎች የሚቆጠሩ ወታደሮችን አስጨርሶ ደመና የዘገነ ይመስል አሁን ላይ ባዶ እጁን ቀርቷል። በቅርቡ ጠቅላይ ሚኒስትሩን ጨምሮ ሌሎች የኦሮሞ ተወላጅ የሆኑ ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ውይይት ላይ ወታደሩ ስለማለቁና እነሱ የኦሮሞ መንግስት ነው የሚሉት የአገዛዙ ስርዓት ሊያከትምለት መሆኑን በሰፊው መነሳቱን ወታደራዊ ምንጮች ገልጸዋል። በውይይቱ ላይ ነገሮች በንፋስ ፍጥነት እየተቀያየሩ መሆናቸውን የብልጽግና ጀንበር እየጠለቀች መሆኑ ተነስቶ ይህን የኦሮሞን መንግስት በአጭር ጊዜ መታደግ እንዳለባቸው ተጠቅሶ ሁሉም የስራ ዘርፍ ክፍፍል ወስዷል ነው የተባለው። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና የብልጽግናን ዙፋን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶችን በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን ይህ ውሳኔም ካለፉት 2 ሳምንታት ጀምሮ ተግባራዊ እየተደረገ ይገኛል። በእርግጥ ፋኖ እንደ አማራ አንድ የሆነ መዋቅር እስካሁን ባይዘረጋም አሁን ባለበት ሁኔታም ሆኖ አገዛዙን በዚህ ልክ ካፍረከረከ አንድነቱን ባበሰረ ማግስት ደግሞ የ4 ኪሎ ኦነግ ወደ መቃብር ተምዘግዝጎ እንደሚወርድ እሙን ነው። ከሰሞኑ ደግሞ በአራቱም ቀጠና የሚገኙ ፋኖች ገና መከላከያ ሰራዊቱን ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው ምስል መልቀቃቸው በብልጽግናው ቤት ብርቱ ድንጋጤ ፈጥሯል። ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የሀገሪቱ ጦር አይቷቸው የማያውቁ፣ አንዳንዶች ደግሞ ለቤተ መንግስት ጠባቂ ኮማንዶች ብቻ የተሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ በሚል ፊልድ ማርሻሉን ጨምሮ ሙሉ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ መሆናቸው ነው የተነገረው። የቀድሞ ምርኮኛ የአሁኑ ፊልድ ማርሻል ብርሃኑ ጁላ በመከላከያ ኢንተለጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና ሌሎች የወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትር ቢሮ የወጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን መገምገማቸውን ነው ወታደራዊ ምንጮች እየገለጹት። በዚህ የግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከመጠቋቋም የደረሰ ከባድ ግምገማ ተካሂዶበታል ተብሏል። በግምገማ መድረኩ ላይ የጦር መሳሪያችንን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል የቀድሞ ምርኮኛና የአሁኑ ፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄ አንስቷል ነው የተባለው። ፊልድ ማርሻሉ አክሎም ፋኖ እኛ ያልታጠቅናቸውን መሳሪያዎች የታጠቀው የእኛ ባላንጣ የሆነ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳን ነገር ግን ከቤተ መንግስት ወጥተው የማያውቁት መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላሉ ሲሉ በንዴት ጦፎ መጠየቁ ተሰምቷል። የቀድሞ ምርኮኛ የአሁኑ ኤታማዦር ሹም ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብሎ የተመደበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛ ውስጥ ያለ ባንዳ ነው ሲል ጣቱን ወደ እዝ አመራሮች እየጠቆመ ተናግሯል ሲሉ ወታደራዊ ምንጮቻችን ገልጸዋል። በመከላከያ ኢንተለጀንስ ቢሮ ስለተካሄደው ግምገማ መረጃውን ያደረሱ ወታደራዊ ምንጮች ፋኖ የሚያደርገው የድል ጉዞ እየሰመረና በምትኩ ደግሞ የብልጽግና ጀንበር እየጠለቀች መሆኑን ወታደራዊ አዛዦቹ የተረዱ ይመስላሉ ሲሉ ገልጸዋል በማለት መረብ ሚዲያ ዘግቧል።